እንዴት ነው? ቢታየሽ ሽታው ራሱ አንተ እግዚአብሔር ማማና ማሚቱ ዛሬ ከ2 ዓመት በኋላ ወደ ግቢ ልንሄድ ነው። የተማርንበት ቦታ ብዙ ነገር አየንበት። ስለዚህ አጠቃላይ ያለውን ህይወት የነበረን ነገር እናሳያቸዋለን። አይ ሆፕ ጥሩ ነገር ይወጣል ብዬ ተስፋ አደርጋለሁ። ሰው አብራችሁን ቆዩ። የሁለተኛ ቻፕተራችን በይፋ ተጀምሯል። ሰዓት እንግዲህ ስራ ወጥተናል። የት እንደሚችል ወልቂጤ ሁሌ ስንመጣ እዚህ ነው ውሃ ምናምን የምንገዛው። ዛሬ ጾም ስለሆነ ምንድን ነው የምናደርገው? ቆይ ዝንጅብል እንፈልግ። እኔ የምልሽማ ዝንጅብል ምናምን አለሽ እንዴ? ለሙሌ ዝንጅብል እንገዛ ነው። አሞታል አዝሮ ራስ ኮሪደር እየተሰራ ነው። በስንት ጊዜያችን ደረሰ ወልቂጤ። ከ2 ዓመት በኋላ ናሪያችን እዚህ ነገር ነው ያለው። እዚህ እየገባን ነው አዲስ አበባ። ምን ይዘው ኤኒዌይ ስማኝ ሙሌ፣ ባጃጁን እናናግርና አንድ ባጃጅ ቀጥታ ይሰደን እዚህ ጋር ሽንኩርት ገዝቻለሁ። እዚህ ጉሊት ትናንሾች ወንበሮች ነው ሳፋ እንማራለን ማለት ነው። ስለዚህ ትምህርቱን የሚሰጡ የሚያስተምሩ ዌልካም ቱ ጉብርዬ እዚህ ጋር የምታያቸው ጀነራል ወልደ ስላሴ በረካ ይባላሉ። ከ2 ዓመት በኋላ ሙሌ መተናል። ተመረቅን ከ2 ዓመት በኋላ ሙሌም አለ እዚህ ጋር ባይዘው። Here we go. Here I come back again. Yeah man. ያብ ግራ ገብታታል። ከዚህ በኋላ ታክሲ እንይዛለን። እይ እቺ ደግሞ እንደው እንትናት ጉራት እየጨፈረች አደም ደግሮ አንደኛ ነው ድሮ እንትን የምንበላበት ነው። ቅጥር ነው ወይ ከለላም አለው ወገን። አሁን ያለነው ወልቂጤ የት ጉብሬ ነው ያለነው። ግቢ እየሄድን ነው። በስማ 2 ዓመት በኋላ መጥተናል። ያው 4 ዓመት ነው እዚህ ያሳለፍነው፣ ግን በ4 ዓመት ውስጥ ደግሞ ማአት የ10 ዓመት የ20 ዓመት የ30 ዓመት ታሪክ ነው ያለን እዚህ ግቢና ከዛም በላይ እቺ አዲስ ኢንትራንስ ናት። ይኸው አሹፋቸው ሌላ የመጣንበት ምክንያት ምንድነው? ተጋብዘን ነው።
እንደኛ በቲያትር አርት ዲፓርትመንት ውስጥ የገቡ ልጆች አሉ። ለነሱ የተወሰነ ኤክስፕላኔሽን ወይም ደግሞ የተሞክሮም ሊሆን ይችላል እሱን ነገሮችን ከዛ ደግሞ የተወሰነ ትምህርቶችንም ለመስጠት ነው የመጣ ነው። ይህንን እድል ያመቻቸልን የዲፓርትመንቱ ሄድ አቶ ሽኩር ነው እና ከ2 ዓመት በኋላ መምጣት በጣም ደስ ብሎኛል። እውነት ለመናገር ምን አይነት ህንፃ ነው አዲሱ ህንፃ። እኛውን ከ2 ዓመት በፊት ይሄ አልነበረም። ኦ ማይ ጋድ እንዴት ነው? እንዴት አየሽ? በጣም ነው የሚያምረው። መግቢያው እንዲህ ካማረ ውስጡን ደግሞ አሰብኩት። ወገን አሁን እንዴት ነው የምገባው? እኔ በቀረብኩ ቁጥር ልቤ እየመታ ነው። በል ወደ ዩቲዩብ የሜጋብ ቲዩብ ተከታታዮች አሁን ያለነው ወልቂጤ ከ2 ዓመት በኋላ ተመርቀን መተናል። ሰው አብረን ገብተን እናያለን። ሂድ ና እንዴ ምን አንተ አውርተህ እኔ መግባት የተከበረ ውዱ መምህራችን ኧረ የት ልንገባ ነው? አዳ ክላስ ሚኒተር አዎ ቴኒሱን አነሱት እና ምን ትላለህ አሁን ስለዚህ ግቢ እስቲ ቆይታ ምን በጣም ሊናፍቁ የሚችሉ ነገሮች ምን ሊሆኑ ይችላል? አሁን ከወጣ በኋላ ከጓደኞቹ ጋር ያሳለፍካቸው ጊዜያቶች እነዛ ምርጥ ሰዎች በጣም ይናፍቋል ብዬ አስባለሁ። ያማን ሴቶች በተለይ ዋና እሱን ለማለት ፈልጎ ነው። ይገርማቸዋል። እነዛ ማታ የምታደርጋቸው ወኮች ምናልባት ልትረሳቸው አትችልም። እንዴት እዚህ ግቢ በጣም የምወደው ነገር ወይ ማታ ወክ የምታደርገው ነገር የትም የማታገኘው ማለት ነው። ቤት ከሄድኩ በኋላ እኮ 2 ሰዓት ቤት ገብተህ ትቀምጣለህ ወይ 1 ሰዓት ማለት ነው። ምንም በቃ ወኩ ራሱ ወክ አይደለም ሲጀምር ያስተላል። ምንም የተለየ ነገር የለም። ወደ አዳራሽ እየሄድን ነው። ከ2 ዓመት በኋላ ነው ማየው። አንዳንድ ቀለማቶች ተጨማምረዋል። ሰላም ነው። ወይ ሰላም ነው። ታውቁታላችሁ ማን ነው? አለፈው ምን ይልካል እቺ እሱን ጫወታ እነግርሃለሁ። እንዴት ናችሁ? አታውቁትም? ሎሬት የስ ታዲያ ምን አሳፈረሽ እንዴ? በስመ አብ በል። ኦ ማይ ጋድ በስመ አብ። እዚህ ጋር አይቻልማ መቅረጽ። ወይኔ ግቢ አዳራሽ ኦ ማይ ጋድ
ሽታው ራሱ አንተ እግዚአብሔር ከውጭ ሀገር ሲመጡ ምናምን እንዳለው እግዚአብሔር በጣም በጣም የሚከብደው ወንበር በዚህ ጋር ራሱ ወዲያው የሆነ ሸራ እንዳሰራን ታውቃለህ። ቀለም ይሄ ጋሻና ጦር እውነተኛ ስሜት እኔ እወድሻለሁ አይደለም ሲያምረው አፈሩን ዘገንና እፍ ብሎ ሰውናል አምላኬ በቸራው ለኝላለው ሲመሽም ተመስገን ብዬው እያልን በአበባ እንደዛ ነው እኮ ግቢው አሁን 11 ሰዓት ላይ ሆኗል።
12 ሰዓት ሆኗል። አውቀህ ነው 11 ሰዓት ነው። 12 ሰዓት ነው ግን አሰክሰው ነው ቪዲዮ ኮላዶ ይኸው እንግዲህ በቃ ስለዚህ አሁን ወደ ፉስታል ወደ ስቴዲየም ነው እየሄድን ያለ ነው። ምን ተሰማሽ ዛሬ? እኔ በጣም ነው ደስ እኔ የሆነ ታሪክ ላሳያት ላይ ያት በጣም ነው ደስ ያለኝ። ምረይ ይባላል በጣም በደስታ ነው በቃ እኔ እዚህ መምጣት ትያለኝ በጣም ነው የወደድኩት። በጣም ደስ ብሎኛል። ደስ ስላለኝም ነው እዚህ ያለሁት። ዋጓ ፉስታል ነው ያለ ነው። ይገርማችኋል። ፉትሳል ኦኬ ፉት ነው እንዴ? በጣም ፈጣ እያልክ ነው ግን ማለት እንዴ? ኦኬ ቪዲዮ ኮል አረ ይሄው እንግዲህ ያን እንግዲህ ፉትሳል ገብተናል። አሁን ከመሽቶ 11 ሰዓት 1 ሰዓት ላይ ነው። ሎት ኦፍ ሜሞሪስ አለ በጣም እዚህ ራሱ አንድ ጎል አግብቻለሁ እዚህ ግብ ላይ። በደምብ ግቡን አሳይልኝ። መረቡን እኔ ነኝ የበጠስኩት ባይዘ አግብቼው ከዛ በኋላ ተውት በቃ ሐሳባቸው እንደዛ ተውት ነው። እኔ ካገባው በኋላ እሱ ካገባማ ቃልን አግኝተናታል። በስመ አብ ተገናኘን። ዩቲዩብ ቪዲዮ እየሰራን ነው። ይገርምሻል። ማን ወንበሩ አዴ ተፍላሽ አዴ እኮ ማታንን አሁን የምንገኘው እንግዲህ 3 ሰዎችና አንድ እዚህ ጋር አንደዛ ምሽት ሆኗል። ከምሽቱ ስንት ሰዓት ነው? 5 ሰዓት። የግቢ ቫይቡ እንደ በፊቱ ባይሆንም ግን ይሻላል። ምንም ታደራችሁ። ዛሬ 2ኛ ቀን ወልቂጤ ዩኒቨርሲቲ እንግዲህ ነቅቷል። ደስ ይላል። ደስ እንደሚል አላውቅም፣ ግን በጠዋት የተነሳሁት አርፍደን ነበር የተኛ ነው፣ ግን በጠዋት የተነሳሁት ደስ ይላል። ስሜቱ በጣም የተለየ ስሜት አለው። እና ያብስራ ገና አልተነሱም፣ ስልክም አያነሱም። ዋለች እዛ ጋር ፊታችንን ታጠፍ። ሰንራይዟ ቀረች። ይሄ ጀርባ በር ይዘኛል አይዘኝም የሚለውን ነገር አይደለም።
ዝጓራ አዛጋም ነገር እናየዋለን። ደግሞ ጾምና የፍስክ መለየት ማትችል ሴትዮ ናት። የጾም ነገር ያለበት በቃ ሰው ነው ግራ የምታጋቢ ጭራሽ። ለምሳሌ ቅቤና ስጋ ምናምን ነክ ከሆነ የፍስክ ከዛ ውጭ ያለው ደግሞ የጾም ያለበት የጾም ነገር ያለበት ቅቤና እንቁላል ያለበት የሆነ ለመረዳት እኮ ነው የሚከብደው። አንቺ ትረጃዋለሽ፣ ግን እኛ ያስቸግረናል። ተበታን የበላ አሁን ወጥቂን ያለ ነው። ወደ ከተማ ልንሄድ ወደ አዲስ አበባ ልንሄድ ነው። አይ ሆፕ ቪዲዮ እንደተመቻችሁ ተስፋ እናደርጋለን። ሰብስክራይብ አድርጉ፣ ደገፍ አድርጉን። አሪፍ ነገር ይዘንላችሁ እንመጣለን። መልካም ቆይታ ይሁንላችሁ። ስራም አለች እና በሚቀጥለው ቪዲዮ እስከምንገናኝ ድረስ